ኢየሱስም ማርቆስ ወንጌል 12:29 ላይ ሲመጣ ምንድነው ያለው? ታላቅና ፊተኛው ትእዛዝ የትኛው ነው ተብሎ ሲጠየቅ ታላቅና ፊተኛው ትእዛዝ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ዘዳግም 6:4 ነው የጠቀሰው ተብሎ ሲጠየቅ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ለዚህ እኮ ነው አላህ አምላክ አይደለም፣ አላህ ሰይጣን ነው። ሰይጣን ሲጠራ አቤት ብሎ የመጣው ሰይጣን ስለሆነ ነው የምንለው እኮ ለዚህ ነው። በሳሂህ አልቡኻሪ 49:50 ላይ መሐመድ ለሁለትና ለሶስት ምሽት ጸሎት ስላልጸለየ አንድ ሴት የአቡላሃብ ሚስት ምን አለችው? ሰይጣንክ የተውህ ይመስለኛል ብላ ስትለው እንግዲህ ያ ለመሐመድ ቁርአን የሚያወርድለት አካል ምን ብሎ መጣ? አቤት ብሎ መጣ። ቁርአን 93 ከ1 እስከ 3 ማለት ነው። በረፋዱ ምላለው በሌሊትም ጸጥ ባለ ጊዜ ጌታ አላሰናበተህም አልጠላህም። ስለዚህ ያ ሰይጣን የተባለው አካል የመሐመድ ጌታ መሆኑን ሲነግረን ጌታ አላሰናበተህም አልጠላህም ብሎ መልስ ሰጠ ማለት ነው። ስለዚህ ለመሐመድ ወሂ የሚያወርድለት አካል የሚልክለት አካል ማን ነው? ሰይጣን ነው ማለት ነው። እሷ ሰይጣን ያለችው ስለ ሰይጣን ያወራችው አይ ሰይጣን አይደለም ብሎ ትክክለኛ መልስ መስጠት ነበረበት። ወይ ደግሞ መሐመድም ኖ ሰይጣን አይደለም ብሎ መልስ መስጠት ነበረበት። ግን የአካል ሰይጣን ስለሆነ አዎ ብሎ መጣ። ጌታ አላሰናበተህም አልጠላህም አልተውኩህም ብሎ መጣ ሰይጣኑ። አንተም እንዳልከው ጌታ ኢየሱስን ጥያቄ ነው የጠየቁት። ጥያቄ ሲጠይቁት መለሰላቸው። አንተ ማነህ አይደለም ያሉት፣ ጥያቄ ነው የጠየቁት። አንተ ማነህማ ሲሉት ምንድነው ያላቸው? ዮሐንስ ወንጌል 8:25 ላይ አንተ ማነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩ ነኝ፣ ከመጀመሪያ ለእናንተ የተናገርኩ ነኝ። ልክ ዮሐንስ ወንጌል 8:58 ላይ እንዳለው ማለት ነው። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁኝ ሲል ምን እያለን ነው? በምሳሌ 8 ላይ እንደሚናገረው ሰማዮችን በዘረጋ ጊዜ አብሬ ነበርኩኝ። ዮሐንስ ወንጌል 1:2 ላይ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም፣ እኔና አብ አንድ ነን ብሎ እንደሚናገር ዮሐንስ ወንጌል 5:19 ላይም ያ የሚያደርገውን ሁሉ ወልድም ደግሞ ይህኑ እንዲሁ ያደርጋል። ያ የሚያደርገውን ሁሉ ምንድነው? አብ የሚያደርገው ሁሉን እኔ አደርጋለሁ እያለን ነው። አብ ሙታን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወት ይሰጣቸዋል። አብ ሕይወት ይሰጣል፣ ወልድም እንዲሁ ሕይወት ይሰጣል እያለን ነው። ለምን? እኔና አብ አንድ ነን ብሎ ስላለ ማለት ነው። ስለዚህ ጥያቄ ነው እየጠየቁት ያሉት፣ እየመለሰ ነው። ትክክለኛ መልስ ማለት ነው። አላህስ ሰይጣን ብሎ ሲል አቤት ብሎ መጣ። ለዚህ እኮ ነው መሐመድን አንከተልም። ቀደም ያየነው ጥቅስ ላይ ኢየሱስ ራሱ ጌታውን ጌታዬ ይለዋል። ኢሳይያስ 61:1 ላይ የጌታዬ የአሕያዊ መንፈስ በእኔ ላይ ነው አለ። ጌታ አማርኛው ጌታ ብሎ ያስቀመጠው ዕብራይስጡ አዶናይ ነው የሚለው። አዶናይ ማለት ጌታዬ ማለት ነው። እንዴት ነው የምናደርገው? እንዲህ አይነት ትምህርቶች እንዴት ነው የሚደረጉት ነው የኛ ጥያቄያችን። እንዴት ነው አይምሯችሁ የሚቀበሉት? በጣም ቀላል ነው። ምን ታረግ መሰለ? ይሄ በልክክ የቀረስከውን አላህ ምንም ማድረግ የማይችለውን መገለጥ የማይችለውን መናገር የማይችለውን አላህ ወደ ጎን ቁጭ ታረገውና ትንቢተ ኢሳይያስ 61:1 መሲሁ ነው የተናገረው ብለህ ካመንክ እስከ 8 አነባለህ ማለት ነው። ምክንያቱም የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ የሚናገረው አካል 8 ላይ ምን ብሎ ይላል? እኔ እግዚአብሔር ፍርድን የምወድ ሰቆቃና በደልን የምጠላ ነኝ ብሎ ይናገራል። እንግዲህ ኢሳይያስ በትንቢት መልእክት የመሲሁን ንግግር አስቀምጦልናል ማለት ነው። እየተናገረ ያለው ማን ነው? አንተም እንዳልከው አዎ መሲሁ ነው እየተናገረ ያለው። ግን ወረድ ስትል አንድ ነገር ሳይቆራረጥ ምንድነው የሚለው? እኔ እግዚአብሔር ብሎ ይላል። የጌታ እግዚአብሔር መንፈስ ልኮኛል ብሎ የሚናገረው አካል እኔ እግዚአብሔር ፍርድን የምወድ ብሎ ይናገራል። እንዲሁም ትንቢተ ኢሳይያስ 48 ላይ ከላይ ጀምራችሁ ታነቡት ወደ እኔ ቅረቡ ይሄንንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩኝ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል እያለ ይናገራል። ከላይ ግን ስታነቡ ሁሉን የፈጠረው እርሱ እንደሆነ ይናገርና ልከውኛል እያለ ይናገራል። ስለዚህ ከሶስቱ አካል አንዱ አካል በስጋ እንደሚገለጥ በሚገባ መጽሐፍ ቅዱስ ላይ ተቀምጧል። ግን ያው አንተም ሆንክ ያንተ ተመልካቾች አምላካችሁን በልካችሁ ቀርጻችሁ ይሄንን ገነት ላይ ገብቼ ምናምን የሚል ከንቱ ምኞት እየተመኛችሁ የምትኖሩ ስለሆናችሁ እንዴት ይገለጥላችኋል? እንዴት ይታያችኋል? እግዚአብሔር አንድነቱንም ሶስትነቱንም በሚገባ ገልጧል። አንብቦ መረዳት የእናንተ ፋንታ ነው። ይህ ፈጣሪ ሁል ጊዜ ለምንድን ነው ሶስት አካል ከሆነ እኔ እያለ የሚናገረው? እኔ ማለት አካልን ታሳቢና ዋቢ ያደረገ ነው።
ዋው እኔ ማለት አካልን ታሳቢ ያደረገ ነው። እኛ ማለትስ ምን ታሳቢ ያደረገ ነው? ሱራ 15:9 እኛ ቁርአንን እኛው አወረድ ነው እኛም ለርሱ ጠባቂዎች ነን። ምን አሉ እና አላህ እኛም እያሉ እየተናገሩ ነው። ሱራ 2:119ም እኛ አብሳሪና አስፈራሪ ከሆነክ በእውነት ላክንክ እኛ እያሉ ይናገራሉ። እና አላህ ስንት ናቸው? እና አላህ በአካል ስንት ናቸው? እኔ ብሎ ማለት አካልን ታሳቢ ያደረገ ከሆነ እኛ ብሎ ማለትስ ምን ማለት ነው? እንግዲህ እና አላህ እኛ ከኛ እያሉ ይናገራሉ፣ ግን አንድ ናቸው። አንተ እንደምትለው ደግሞ እኔ ብሎ ማለት አካልን ታሳቢ ያደረገ ነው ብለሃል። ዘፍጥረት 1:26 ምን ይላል? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ብዝሃነትን ገልጧል። ይህንንስ እንዴት ትረዳዋል? ያው አላህ ራሱን እያከበረ ነው ምናምን እያልክ ከኪስክ እንደምትናገረው ከኪስክ ነው እያወጣህ መጽሐፍ ቅዱስን የምተረጉመው እንጂ አንድም ቦታ ቁርአን ላይ አላህ እኛ ብለን ስንል ራሳችንን እያከበርን ነው፣ እኔ ብዬ ስር ራሴን እያቀለልኩ ነው ወይ ደግሞ አንድ ነኝ በአካል ብሎ አላለም። እስኪ አንተ የምታሳየን አንድ ቦታ ቁርአን እኔ ብዬ ስል በአካል አንድ ነኝ እያልኩ ነው የሚለውን ማለት ነው። ለምን እኛ ብሎም ስላለ ማለት ነው። እስኪ እኛና እኔ ያለበትን አንተ አብራራና ንገረን፣ ቁርአን ላይ ካለ ማለት ነው፣ ከኪስክ ሳይሆን